በተለይ ደግሞ ከሀገር ውጭ ያላችሁ ሰዎችም ለዚህ ፐርፐስ ይጠቅማቸዋል። ዱባይ ወይም ከሀገር ውጭ ሆናችሁ ከፍታችሁ ኢትዮጵያ ውስጥ መጠቀም ትችላላችሁ። አድሴንስ መቀየር የሚባል ነገር የለም። እንደ ዩቲዩብ ፖስታ መጠበቅ የሚባል ነገር የለም። ዛሬ የሰራችሁ ዛሬን ማውጣት ትችላላችሁ። የምታወጡት በኢትዮጵያ ንግድ ባንክ ነው። የምታወጡት በቴሌብር ነው። የምታወጡት በባይናንስ ነው። ባይናንስ አካውንት ነው። የሆነ ፕሮሰስ ሊወስዳችሁ ይችላል። ስለሆነ በእነዚህ ነገሮች ሁሉ መጠቀም እንችላለን ማለት ነው። ስለሆነ አሁን ወደ አከፋፈቱ ስንገባ ለዛሬ በምን ልክፈት? በሎጊን አክሴፕት ልዋለው። በጉግል አካውንት ልከፍት ነው። በኢሜል ልከፍት ነው ማለት ነው። በኢሜል ስከፍት አሁን እዚህ ጋር እኔ ጋር ብዙ ኢሜል አድሬሶች አሉኝ። ከነዚህ ውስጥ ለምሳሌ እሺ በዚህኛው ልክፈት ማለት ነው። ኔትወርኩ ነው ሎጊን ስኪል ድረስ ማለት ነው። አዎ የኢትዮጵያ ኔትወርክ እንደምታውቁት ነው። ቢሆንም በባህሪው ሎጎም እንደዚህ አይነት ነገር አለ። ልክ እንደዚህ ስንገባ ጊዜ ከፊት ለፊት ምን ይመጣልናል መሰላችሁ? ይሄ ይመጣል። እዚች ጋር የመጀመሪያው ፎቶአችን የምናስገባበት ነው። እዚች ጋር ይሄ ስማችን ነው። ይሄ የተወለድንበት ቀን ነው። እዚህ ጋር ደግሞ ጾታችን ነው። እዚህ ጋር ደግሞ ሰብሚት ምንልበት ነው። ለምሳሌ የመጀመሪያ ደረጃ ስሙ እዚች ጋር ሄለን አልኩትኝ። የተወለደችበት ቀን ደግሞ ዝም ብለን ገስት እናደርግ።